ዋንትያ ስለ ዋንትያ እያወራሁላችሁ ነበር። ለካ ይኸውላችሁ ሶሻል ሚዲያ ላይ ስትመጡ ማለት ነው በጣም ብዙ ሰው ብዙ ነገር ይላችሁ ይችላልና እኔ ስድባችሁን እንደ መጠጤ እና እንደ ምግቤ ነው። እኔ ብትመቱኝ ለእኔ በቃ እንደ ምግብ ነው የምቆጥረው። ገባችሁ? አይ ዶንት ኬር አይ ዶንት ማይንድ። በቃ የሚያስጠላ ዊርድ ስትሰድቡ ነው። ኧረ ማሬ ስጪኝ። ዊርድ የሆነ ስድብ ስትሰድብ ከአቅም በላይ ይሰማው አለ ማይሰማው አለ። በቃ ልምድ አሁን የሆነ አይሰማትም እንዳለው እንደተባለው እኔ አሁን ኮሜንታችሁ ጭራሽ እንዴት ሊሰማኝ ይችላል? ግን አትሳደቡ፣ እመቤቴን አትሳደቡ እንዴ! ምን ታመጣላችሁ ልትሳደቡ? አይደለም በጣም ብዙ ኧረ እዚህ ጋር ያሉት አሁን ሰላማዊ ናቸው። ለእናንተ አይደለም ቆርጣችሁ ላኩለት። ለእናንተ አይደለም ግን ልጅቷ እንደዛ በኋላ እያፈሰሰች የሰውን ባራሱ ጥሩ አይደለም። ጽጉ የሚወድ ልብስ ማለት ፈልጌ ነው። አንቺ ስራሽን ስሪ ጽጌ። አይ ግን ሲሪየስ እኔ የማምንበት ነገር ስላለኝ ጋይስ እኔ የራሴ የሆነ የማምንበት ነገር አለኝ እና ጋይስ ጽጌ ሽመና የምትሰራበትን ክላስ እናሳያቸው። ጽጌ ስሚ አንቺ ጽጌ ሻውን ቲክታከሮች ምናምን ሲሰደቡ ነው ይደብራቸዋል። ጽጌ ሌዳ ደግሞ ስትሰደብ የኖረች ሰው ናት። ስትሰደብ ስገረፍ ነገር ከሌላትም እና ብዙዎቻችሁ እንደሷ የሚያዋጣው ይሄ አው ጌታን እንዴ ለምን እላችሁ አሁን ማለት ነው ሚዲያ ላይ አይደለም ማለት ነው። ኧረ እዚህ ጋር ከቪዲዮዋ አረንጓዴው መኪና ወደድኳት። ይሄ አሁን እንደዚህ የምትሳደቡ አሁን እኔ አይሰማኝ እናንተን አላውቅም። እኔ አይሰማኝ ማለት እግዚአብሔር በጣም ነው የሚያስጠላው። ምን ስልቡ እንዴት ነው የማይሰማችሁ? ችግር የለውም እኮ እንደው በቃ የሚሰማው ሰው አለ። ለሰው አይምሮ ተጠንቀቁ ጋይስ። ሰው ስንት ነገር አለበት ማርያም። እነዚህ ደግሞ ነጭ ወረቀት ናቸው። ሰው ማለት ነው በጣም የራሱ ብዙ ነገሮች አሉ አይደል? ሶሻል ሚዲያ ላይ ስለዋንትያ ነው የምናወራው። ስለዋንትያ ሶሻል ሚዲያ ላይ የማያሳየው ሰው በጣም ብዙ ነገር አለ በውስጡ። ስለዚህ የእናንተ ስድብ ደግሞ ጭራሽ ነው ሆድ የሚያስብሰው እግዚአብሔርን እና አንዳንዴ የምትናገሩትን ነገር አስተውላችሁ ተናገሩ። የቆመበት በውስጥ አውራኝ እናንተ አትማሩ ማለት ይሄ ቁም ነገር የምናስጨበጥበት እንትን ነው እንጂ ሌላ ነገር የምናስጨበጥበት አንቺ ቀበጥ ረፊ እኛ እዚህ ጋር ቁም ነገር እያስጨበጥን ሌላ ለማስጨበጥ አላማ ያላችሁ ሰዎች ተው በቃ። አሁን እኛ ስለ ቲክቶከር ነው እያወራን ያለነው ጋይስ። ለቲክቶከሮችም ለአርቲስቶችም እንዴ ጌታ እምነቴን ነው። ከዚህ በፊትም አይሰማችሁ ከመሰደብ ከመረገጥ ወደታች ከመደረግ ነው በጣም ብዙ ነገሮች የሚመጡት። በቃ ሰዳቢዎችም ደግሞ እናንተ በመሰደባችሁ ምንም አዲስ ነገር አትፈጡ፣ ምንም አታመጧትም። ቁጭ ብላችሁ ጥጋችሁን ይዛችሁ ማለት እዚህ ጋር ሌብል 32 አረ ቤተሰብ ነው ሙሉ ፍናን ነው የሚለው ባስጨበጥን አረ ተው ቁም ነገር ባስጨበጥን እንደዚህ የምትሉ ከሆነ እንውጣለን። እኛ ቀጥ ብዬ ሄጄ እንዳላለቅስ አዳሜ። ግን እነዛ ምን የሚታወቁ ሰዎች ለምን ሰደዋት? ወይ ለምን እሷ እነሱ ላይ ነበረች አይደለም? የሆነ በምን አጋጣሚ ሰደዋት? ግን ከክልል ጋር ከጎሳ ጋር ምናምን አታገናኙት እንደ ቪዲዮ ማለት ነው። ማን ነው ያለው እንደዛ ከጎሳ ጋር ምናምን ያለው ማን ነው? አይደለም እሺ። የሰደዋት ሰዎች እንደ ግለሰብ መወቀስ አለባቸው። ከጎሳ ጋር ምናምን ከክልል ጋር ምናምን የሚያገናኘው ነገር የለም። ግንስ የተሳደበው ሰው የሆነ ክልል ሰው ነው ሀሳቡ። ገባሽ ወይ? ለስተካክልሽ ጋይስ ተጫወቱ እየተጫወታችሁ ማርያም ቁም ነገር ይዘናል መጣናል። እናንተ ኮሮች ቁም ነገር የሌላችሁ ስለምን ይወራ እስቲ ስለምን አይወራ? አተኙም እንዴ? አንተ አጨብጠን እኛ እዚህ ጋር ቁም ነገር እያስጨበጠን ቁም ነገር እኮ ነው ማርያም። ጌታ አረ ገፍታችሁ ግን በለጠ ልቀቀኝ። መብቢ ኤአር አብርሃም እና ሩታ ይላሉ። ሌላ ታሪክ ይችላችሁ ታዲያ ይኸውላችሁ። አይ ጋይስ እናንተ ተናገራችሁ አልተናገራችሁም እኛ ከመሰረት ወደ ኋላ አንልም። ምክንያቱም የሰው ልጅ ይበላል፣ ይጠጣል፣ ይተኛል፣ መሰረታዊ ነገር ያስፈልገዋል። ወደ ውጭ ሄዶ መዝናናት ይፈልጋል። ይሄን ነገር ለማድረግ ደግሞ መስራት አለብን። ሰው እናንተ እኛ ለመስራት ስንል ደግሞ እናንተ መውቀጥ ደግሞ ካለባችሁ እናንተ ደግሞ ይሄ እናንተ ስራ ነው፣ ይሄ ደግሞ የኛ ስራ ነው።
ተከባብረን ተዋደን ኮሜንታተር ሌላ ታሪክ ገብቷል። የሚያስቁ እኮ አሉ ከሜመሪ የባሱ እግዚአብሔር ኮሜንታተር ይለያል። የሚሳደቡ ግን አሁን በጣም ፈታ የሚያደርጉ እግዚአብሔር አሁን የደበረኝ ነገር ምናምን ምንድነው ዋንትያ እንደዛ እስኪሰማት ድረስ እናንተ የምትናገሩት ደግሞ እኮ በነገርሽ ላይ የሚቆም ነገር አይደለም። ዋንትያ ራሷን መበርታት ነው እንጂ የሚሻላት አንዴ ከጀመረ አይቆምማ እንደዚህ ነገር መሳደብ ከጀመሩ ፊት ከሰጠሻቸው እንደዚህ ታጠቅሽላቸው ምናምን ይብስባቸዋል። ስለዚህ አንቺ እንትን ማለት ታቡ ጋይስ እግዚአብሔርን ልክ አይደለም እንደዚህ አይነት ነገር ልክ አይደለም። እና ደግሞ በጣም ብዙ ሰዎች እንደዚህ ሐሳብ ብትሰጡ ጥሩ ነው። የሚሳደቡ ሰዎችን ብታው እንደ ጽጌ ወጣችሁ። ኧረ እናንተ አታወግዙም እንዳየሁት ከሆነ አውግዙ ይልል እንዴ በለጠ በቃ ይመች ከሴት ጋር ተከበብ ነው የሚላሉ ኮሜንት ላይ በጣም ነው ወዳሁ ወይኔ ወዳችሁ በቃ ጽጌ ሙይላችሁ አይኔን እንኳን እየሞላ ነው። እናንተ ግን እኛን ለመሳደብ የምትፈልጉት ምን ለማለት ፈልጋችሁ? እና የዛሬ ፕሮግራማችን ይሄን የሚመስል ነበር። በቀጣይ በላቸው መጣ። ኧረ በላቸው አልቀበልም አላረገም ምን ቁም ነገር ካልሆነ ጋይስ እዚህ ጋር ጻፉ መጣችሁ። ታዩ በቃ ማሪ ጦስሽ ጓደኝነታችሁ ደስ ይላል። እናመሰግናለን። ይሄን ጨበጣች አያችሁ ጋይስ ስንት ነገር እንደሚጨበጥ እዚህ ቤት አበረታቱ። እንደው በቃ ጨባብጡ ጋይስ። አዲስ ቪዲዮ ፖስት አድርጋለሁ አይታችሁታል። ግን በጣም ወዳችኋለሁ። ላቭ ዩ ቱ። በልጅና በአገር ቀልድ የለም ግን ጽጌ አሁን አንቺ ልጅሽ ቢሰደብሽ እኔ አልችልም። እገላቸዋለሁ። ይገላሽ እንዴ አንቺ ብርሽ እንዴ ራሱ አንድ ፍሬ አይደለች እንዴ? ለምን ታሳስቢያለሽ? በለጠ ደግሞ ሁለት ፍሬ ቅድም እንዳይሰቀልሽ እኔ ጨጓሬ አይደል ከ13 ዓመት ጀምሮ ያመኛል እና አሁን 15 ዓመት ልጅ ነው 2 ዓመት ልሞት ነው። ጋይስ ገምቱ እድሜን የምታገቡ አገባባችሁ እስቲ ያው መቤቴን እድሜን ገምቱ ጋይስ። ቆንጆ ጨዋታ። ኧረ ፕራንክ ቪዲዮ እንዴ ፕራንክ ቪዲዮ ሰራውላችሁ እኮ ዩቲዩብ ላይ ገብታችሁ ቼክ አድርጉ እንጂ ይሰራል። ካቢንጉስን ያበደ ፕራንክ ጠብቁሽ። yes I 23 47 ናይስ ትንሽ 45 ናይስ 34 27 25 እየበራ ነው 24 25 30 24 26 49 እስቲ ያዝ ጥምር 50 49 እና እነሱ ላሉ ነው እንዴ የመላጥዬ ልጅ እንዳልናገር እዚህ ጋር ምን ያወራሽ? ወይኔ አዋው ይቅርታ ጋይስ። ህብረተሰቡ 100 ብላለች። አዎ መቶ ነኝ ማሬ ታወቅባት ነው። በነገራችን ላይ የሚሳደበው 26 ምናምን አቤሬጁ በቃ 26 ነው። ስለ አቤሬጁ እኮ አይደለም እዚህ ጋር 16 እኮ አለ አቤሬጅ ዴችም አለ ሃኒ ሳቂታዋ በለጠ ይሄን የሚሰጥ ዛሬ ብዙ ነገር የለም። የራስሽ ጉዳይ ያው ይባዛል ይሰጣል። ምን ላድርግ? ገቢሽ እኮ ነው ራስሽ እኮ ነው የሰራሁት። ሞቀ እራፍ የመላጣ ጋይስ የዛሬ ፕሮግራማችን ይሄን ይመስል ነበር። ቀጣይ በተለያዩ ፕሮግራሞች እስክንገናኝ ምንድነው እየተሰንብቱ በቃ እኔ ገባው እንዴ ገባ እንዴ የሌሊቱ ላይ ጸዳዳ የት ነህ? ጽጌ ፋንድሻው አይሉኛል የሳይና እና ጋይስ ምን እናርግ? አባትም ሂዮ ዘንደጊ አባትም ጋይስ በቃ ደህና ደሩ። ጨጓሬና ሞይ ስለሆነ እረፍት ላርግበት። ነገ በዩቲዩብ እንገናኛለን። መልካም ዕለተ ሮብ። ባይ ጋይስ ላቭ ዩ ፕሊዝ ስቴይ ይለኛል። እምቢ አልፈልግም። Waiting more creative energy, inspiring moments, and
ዩኒክ ስታይል ኦ ማይ ጋድ ኦ ማይ ጋድ። እንደዚህ ሞራል አልፈልግም ጋይስ፣ ሞራል አልፈልግም ጋይስ። ጋይ አልኩኝ ጋይስ ማለት ባይ ለማለት እኮ ነው። ባይ ባይ ባይ። አንድ ለጋጋም ወንዶች ነበር አለችና እንደበለጠ ሰረዘችው። ኧረ አያቆም በለ ማናት? ኧረ አያቆም በለ የኔ ቤተሰቦች እንደዚህ አይኑ። ያንተ ቤተሰቦች አይደሉም ማማሪ ወይ አንቺ ናቸው? አዎ። እንዴት ናችሁ ታዲያ ጋይስ? ኦኬ የሆኑ ሰገጥ የወሰድበዋት ኦኬ ነው እንዴ? እኔ እኮ ለምንድን ነው ያለቀሰችው ለካ ብያለሁ። ኦኬ ለሱ ነው እንዴ? ያሳዝናለች ጋይስ ማርያም። እዩ ክሬቲቭ የተወሳሰኑ ሰዎች እንዲሁ ሰፖርት አድርገውኛል። እስቲ እዩ ክሬቲቭ ሊክ እዩ ክሬቲቭ ማን ነው? እንትን ነው ይሄ ምንድን ነው ስሙ? ኧረ እባክህ ኧረ ጊፍተር አይደለም እባክህ አንተ ያሟለ ስሙ። እኔ ምናምን አለው መሰላችሁ ጋይስ? ምን አገባን እንዳትሉ እረፍ እናንተ ጋይስ። አሪፍ እንትን ብላ ነበረ። እኔ የለውም ነበር እዳ አለባት። ቤዚ አላሉ ወይ? ቤዚ ፍቅሮች በቃ ይሄ ነው በቃ የሚፈለገው። ይሄንን በለጠ አንተ መላጣ በለጠ ቂጣም ማረግ ገፋች ልግባ እንጂ ላይ አስገቡኝ። ኧረ ማሬ ፊልተሩ ማርቲን አሳዩን እያሉ ቤት መኝታ ቤት መኝታ ቤት ማርቲን አሳዩን እያሉ ነው። ሂድ በቃ ምን አባ በእኛ እንትን ትላለህ። ጽጉ ሀይ እንዴት ናችሁ? ይሄ ዘፈን ግን በቃ ቤዚን የሸንኮራ ጁስ ወይዬ ሀቢቢ በለጠ የተልባ ጁስ ማር ነኝ። ቪዲዮ ሴቱ ነው እንዴ? አሁን እኮ ጋይስ ከሰዓታት በፊት ለቃለች። ገብታችሁ ኮፒ ሊንክ አድርጉ እንጂ አሁን ቪዲዮ ለቅቅ ያለው ገብታችሁ እዩት እስቲ ወይዬ እዩልኝ። እና ሰላም ነው አይደለ? ታፕታፕ አድርጉላት። በሊ በሉ እስቲ። አዎ በሊ በሉ። ወደነዋል። የሳይ በሊ እኮ ምን ገብተህ ለምን አታየውም? አሱዬ ከምታስጨንቀኝ